ታሪክ ከባለቤቱ ከሳራ ጋር በአንድ የቆየ የገጠር ቤት ውስጥ ይኖሩ ነበር። ኑራቸው በጣም ቀላል ነበር። እሱ ፀሐይ እስክትጠልቅ ድረስ እርሻን ይለፋ ነበር። ግን 5 የጋብቻ ዓመታት ካለፉ በኋላም ልጅ ስላልወለዱ ልባቸው በከባድ ሐዘን ተሞላ። እናም የዚህ ባዶነት ስሜት ታሪክን ቀስ በቀስ መቀየር ጀመረው። ልቡ እንደ በረዶ ቀዘቀዘ። ሳራ ግን በፍጹም ተስፋ አልቆረጠችም ነበር። የልጅ በረከት እንዲሰጣት ቀን ከሌት ትጸልይ ነበር። ከ7 እጅግ ረጅም ዓመታት በኋላ ጸሎታቸው ምላሽ አገኘ። አንዲት ሴት ልጅ ተወለደች። ታሪክ ደስተኛ መስሎ ታየ፣ በውሸት። በልቡ ውስጥ ግን እሷ ሸክም እንጂ ሌላ አልነበረች። ዓመታት አለፉ። ሁለተኛ ከዚያም 3ኛ ሴት ልጅ ተከተለች። መሬቱ ይጠነከረ ሄዶ ልቡ ድንጋይ ሆነ። ጭካኔው ከዚህ በኋላ መመለሻ ወደሌለው ጥግ ደረሰ። ሚስቱን ልብ በሚሰብሩ ጨካኝ ቃላት ፈታ። እሷንና 3ቱን ሕፃናት ልጆቿን ከቤቱ አባረራቸው። ወደ ሜዳው ዳር ወደምትገኝ ፈራርሳ ጎጆ ሰደዳቸው። እሱ ብዙም ሳይቆይ ሌላ ሚስት አገባ፣ የራሱን ደስታ ሲፈልግ። እነሱ ግን በዚያች ጎጆ ውስጥ በችጋር ይኖሩ ነበር። ብዙም አልቆየም። ሁሌም ይመኘው የነበረውን ወንድ ልጅ ወለደ። ኩራቱም ልክ እንደሌለው ሆነ። ሌላ 2 ወንዶች ልጆች ተከተሉ። እናም ያ ክፉ ተግባሩ በዕጣ ፈንታ የተደገፈለት ትክክለኛ ውሳኔ መስሎ ታየው። ዓመታት እንደ ንፋስ ከነፉ። የሳራ ሴቶች ልጆችም በድህነታቸው ውስጥ እንኳን እንደ ከዋክብት ያበሩ ጸባዩ መልካም ሴቶች ሆኑ። ግን የታሪክ ዓለም ቀስ በቀስ መፈራረስ ጀመረ። 2 ትልልቅ ወንዶች ልጆቹ ወደ ከተማ ለመሄድ ትተውት ሄዱ። ከዚያም የባሰ መከራ መጣ። ማንም ሊያስቆመው የማይችል ከባድ የጎርፍ መጥለቅለቅ። የመጨረሻው ትንሹ ልጁ በጎርፉ ተወሰደ። በዚያች ቅጽበት የታሪክ መንፈስ ለ2 ተሰበረ። በሐዘን ተውጦ 2ኛ ሚስቱንም ፈታት እና በዛ ትልቅ ባዶ ቤት ውስጥ ፍጹም ብቻውን ቀረ። በሌላ በኩል ደግሞ ዕድል የሳራን በር አንኳኳ። የተከበሩ ቤተሰቦች መልካም ባህሪ ያላቸውን ልጆቿን ለጋብቻ መፈለግ ጀመሩ። የልጆቿ ባሎችም እናታቸውን አከበሯት። ለረጅም ዘመን ተነፍቋት የነበረውን ክብር የሚመጥን የሚያምር ቤት ሰጥቷት። ከዕለታት አንድ ቀን አንዷ ልጅ የድሮ መንደራቸውን ልትጎበኝ መጣች። እናም በአንድ የቆሸሸ መንገድ ላይ የተጎሳቆለና አእምሮ የጠፋበት የሚመስል ሰው አየች። ልብሶቹ በትንትናቸው የወጣ ጨርቅ ነበር። ፊቱ በሐዘን የተሸፈነ፣ አእምሮም ከእርሱ ጋር አልነበረም። ሰውየው ቀና ብሎ ሲመለከታት በዚያች ቅጽበት ልጅቷ የአባቷን የተሰበረ መንፈስ አወቀችው። ግን ፊቷን አላዞረችበትም። ወስዳ ወደ ቤቷ አጋባችው። ምክንያቱም እንደዚያም ሆኖ አሁንም ደማ ነበረ። በእሷና በእናቷ እግር ስር ወድቆ ላደረገው የሕይወት ዘመን ጭካኔ ምሕረትን ለመና። ይህ ግን በምንም ይቅርታ የማይከፈል ትልቅ ዕዳ ነበር። በመጨረሻዎቹ የሕይወቱ ቀናት አስከፊ በሆነ በሽታ ተሰቃየ። ብቸኛ መጽናኛዎቹ አንድ ጊዜ የረገማቸው እነዚሁ ሴቶች ልጆቹ ነበሩ። ምክንያቱም ጭካኔ ሁሌም መራራ ፍሬን ነው የሚያፈራው። የተረሳና የተናቀ በረከት ግን በመጨረሻ ላይ ሕይወትን ሚያድን ብቸኛው ነገር ሊሆን ይችላል።